በዚህ ዓለም ላይ ትልቁ ፈተና በውስጣችን የታመቀውን እውነት በማስረጃ አስደግፈን ሌላውን ለማስረዳት የምንመራበት መንገድ ነው። ሮብ ህዳር 9996 ዓ.ም ከልጅነቴ ጀምሮ የነበረኝ ትልቅ ራዕይ ራሴን ስችል ቢያንስ ወገኖቼንና ሀገሬን ባገኘሁት አጋጣሚ መርዳት ነበርና ከውጭ ሀገር ከመጣው ጀምሮ ያለምኩትና ግብ አድርጌ የተነሳሁበት የጎዳና ልጆችን በህብረት በማሰባሰብ በስነ ልቦናና በአካል ጥንካሬ ማግኘት የሚችሉበትን ትምህርቶቻቸውን የሚከታተሉበት ከዚህም አልፎ ራሳቸውን ከህብረተሰቡ ጋር አዋህደው የኑሮ ደረጃቸው ተሻሽሎ መኖር የሚያስችለው መንገድ መቀየስ ነውና አብዛኛዎቹ ነገሮች ቦታቸውን ሊይዙልኝ ትንሽ ቀረኝ። ውጭ ሀገር ያሉት ጓደኞቼ እስከመጨረሻው ከጎኔ መሆናቸውን ዛሬ በኢሜል አረጋገጡልኝ። እቺም ቀን በህይወቴ ትልቅ ቦታ አላት። Hello. Abi. ቆይ አንቺ ልጅ ምንድነው ግን እየሰራሽ ያለሽው? ለምን ሰላም ትነሽኛለሽ? ሁሌ በዚህ እየደወልሽ መስፈጠብቂ ለምንድን ነው? የራስሽ ጉዳይ አይደለም። አንድ ቀን 10 ቀን አልጋ ላይ መተኛ ትቻለሽ። አያገባኝም። የራስሽ ጉዳይ ነው። እሺ ሰላም ሰላም። ጌዲዮን ምን እያደረክ እንደሆነ ይታወቃል። ረጅም ጊዜ ባናሳልፍ እንኳን ፍቅረኛ የሚለውን ስም ለመጋራት አይደለም ቀናት ሰዓታትና ደቂቃዎች በቂ መስሉኝ።
ስለዚህ ፍቅረኛ እንደመሆኔ መጠን የሚታየኝን ጥሩ ያልሆነ ነገር ከመናገርና ከማስተካከል ወደ ኋላ አለ። ተግባባን? አንተ እሺ በጣም ያምራል ይሁን ተባብለናል ነበር እና አዲስ ነገር ተፈጠረና ነው ቤት መቀያየር ከሰማይ በታች ምንም አዲስ ነገር የለም። ምን ማለት ነው? እሺ አንድ ወር ባልሞላ ጊዜ ውስጥ 5 እና 6 ቤት መቀየር ምን ይባላል? ከሚያከራዩ ሰዎች ጋር መግባባት ማትችል ከሆነ ከኔ ጋር መኖር ትችላለህ ብዬ ነግሬያለሁ። ያለ ሰርግ ባህላችን አይፈቅድም። ባህል ብታቅም ያለኔ ፍቃድ አንዳች ባላደረክ ነበር። ለማንኛውም ሁሉም አልፏል። ካሁን በኋላ እንዳይደገም። አማራጭ ከጠፋስ? መጀመሪያ አንተ አማራጭውስ ምን አስገባ? አንዱን ለቀህ አዲስ ቤት ስትቀይር አዲስ ሰዎች አዲስ ሰፈር መልመድ የሚወስድብህን ጊዜ ግምት ውስጥ አስገባው። ሳንመካከር ምንም ነገር ለማድረግ ውስጣችንን ፍቃድ አንስጥ። አይ ዶንት ኖ ብቻ እንዴት ብዬ ልንገር? ታግባባን? በድጋሚ አመሰግናለሁ። It's okay. አባላችን ይህንን ወንበር በድጋሚ ሊሞላ የሚችለው ላጠፋው ጥፋት መካሻ ይሆን ዘንድ በ2 ቀናት ውስጥ ከየትም ብሎ ከ20 እስከ 25 ብር ሲያመጣ ሲሆን ይወሰንበት። እየተሻላት ነው? አዎ ደህና ናት። ምግብስ በደንብ ትወስዳለች? አዎ ትንሽ ፓስታ ወስዳለች። ኦኬ ሲስተር ተጨማሪ ግሉኮስ እንዲሰጣት። እሺ እንዴት ነው አሁን? እየተሻለሽ ነው? ኧረ በጣም እየተሻለሽ ነው። ምግብ ደግሞ በደንብ ከወሰድሽ በዚህ 2-3 ቀን ውስጥ ትወጪያለሽ። እሺ እሺ ኖኖዬ እስካሁን ምን እየሰራሽ ነው? ልብስ ለመቀየር እንዴ? እየደረስኩኝ ነው። በቃ እሺ፣ እስክትቀይሪ ምግብ ላምጣልሽ። እኔ በላሽ መሰለኝማ። ምን አንቺ ለነስ ቸኮልሽ? እንደዚህ አምሽተሽ መጥተሽ እንደገና ደግሞ እዛ በፈለኩሽ ሰዓት መምጣት የሚችል መሰለኝ። የምንሞላቀቅ ነው ወይስ አንቺ ጋር ከመምጣቴ በፊት ስልክ መደወልና ፕሮግራም ማስያዝ ነበረብኝ? ቢያንስ ሰው ያንቺ ምን ይሄን ያላካበልሽው? አላገባሽ? ብታገቢ ኖሮ እንኳን ስለሱ ታውቂያለሽ መሰለኝ። አገባውላት ምን ለማግባት አንሳለሁ እንዴ? ነረን ያመጣኛል። የዘበኛውን ነገር አስቢበት እንጂ እኔ እንኳን በር ከፍቼ ስጋው አልሰማሽኝ። ዊኑዬ እንደላላው እኮ ነገ እያለ በዚህ ሳምንት ውስጥ ለውጥ ይኖራል ብዬ አስባለሁ። አይ ቶሎ እርምጃ መውሰድ ያለብሽ ይመስለኛል። እሺ ሰላምዬ። እሺ አደርጋለሁ። ምን አትከፍብኛ? እሺ አሁን ኑ እዚህ ቤት አሁን ጌዲቢ ነው። ጌዲዮን ማጣቀዋት መስሎኝ ጉረኛ እስካላስተዋወቅሽ ድረስ አዎ። ደግሞ ምን የማውቀው ጌዲዮን እዚህ የሚመጣውን አይደለም። ይኸውልሽ ጌዲዮን እዚህ ቤት ቢመጣ 18 ዓመት አልፎሻል። ሙሉ በሙሉ የመወሰን መብት ያለሽ አንቺ ብቻ ነሽ። ቢሆንም ያውም የምትወጂኝ የምወድሽ እህቴ። ግን ለምን አላስተዋወቅሽኝም ሰላምዬ? አይደለም ጉንዬ
የሚገርምሽ ነገር ጌዲ በጣም ቢዚ ነው። ምግብ ለመብላት እንኳን ጊዜ ያጥሯል። ይሄን ያህል ምን ቢሰራ ነው? በጣም ስራ ተምሳል እኮ ለምሳሌ እንዲያረጋግሽ እሺ ወጣ ይገኛል ባንጆ ይቅርታ ፕሮጀክትሽን ትጀምሪበት ጊዜ ኦር ኤኒ ፓርቲሲፔሽን ውስጥ ሙሉ በሙሉ ካመሽበት ደግሞ የኋላ ኋላ ለሚመጡ ችግሮች ራስሽን ቅድሚያ ማዘጋጀት ይኖርብሻል። ኦኬ አንቺ ለኔ እኔ ደግሞ ላንቺ እህት ማማቾች ብቻ ሳይሆን እናትም አባትም ሆናችን እንዳይረሳ እንዴ መቼም ቢሆን ረስቼው አላውቅም። አይ ሰላም ይለሽ ውጭ ሀገር በነበርሽበት ሰዓት የወረሽው ባህሪ እዚህ ካለው ሶሳይቲ ጋር ብዙም የሚያዛልቅ ስላልሆነ እዚህ ሀገር እያለሽ የምታሳዩን ባህሪሽን ለመግለጽ ሞክሪ። ይወደድሽን አደርጋለሁ። እደውላለሁ። ቻው። አሁን ነው ግን የሚመጣው? እንዴት መሰለሽ የሆነ አንዳንድ ይገባኛል ማለት ነው። እንደምልት ነግረኝ ነው በጣም ፈልግሻለሁ ብላ ያስቸኮልከኝ። እሺ እኔ ፍቅር ምን ያህል በውስጤ እንደምትሰራ ስለዚህ የምነግርሽ ነገር እኔ ላንቺ ካለኝ ፍቅር በታች ነው ለማለት ነው። አይ የተማረ ሰው ባለፈው ነግሬሻለሁ። የጀመርኩት የንብ እርባታ ፕሮጀክት የግድ መስፋፋትና ስራውን ማንቀሳቀስ ይኖርብኛል። ካልጠፋ ፕሮጀክት የንብ እርባታ ላይ አተርፋለሁ ብለህ ነው? ታዲያ ለንቦች አስፈልጋቸው ይመስልሻል? ምናልባት ከተስማማ ከጀመርኩት ታይዋለሽ። አሁን ቁም ነገሩን ብቻ ንገረኝ። ያው ዋናው ቁም ነገሩማ ገንዘብ ነው አይደለም? ታዲያ ምን ያህል ነው የምትፈልገው? 22,000 ብር ብቻ። ግን ዮኒ እያስተዋልክ ነገ የግል ክሊኒክ መክፈት ይኖርብናል። በዛ ላይ ሰርግ አለ፣ የቤት እቃዎች ወጪ አለ። ስለዚህ መጠንቀቅ ያለብን ይመስለኛል። አትጠራጠሪ፣ ሁሉም ነገር ይሳካል። ብለህ ነፍሳችንን እንብለህ ትጥላል። በጣም አመሰግናለሁ። ሰሞኑን የደስ ጥሩ የፍቅር ጊዜ ነው። ንቦቹ ጋር ካልሄድክ በስተቀር እኔም ተስፋ አድርጋለሁ። ከከተማ ብዙም አይወጣም። በዛ ላይ ደግሞ ሰራተኛ ስለምቀጥር ጥሩ የፍቅር ጊዜያችንን አሻሽለን። ቴንክ ዩ በጣም አመሰግናለሁ። አይደለም በዚህ ቀን ከጠዋቱ ጀምሮ ለፕሮጀክት የማስፋፊያ የሚሆኑኝን ፕሮግራሞች መዘርጋትና ማጠናከር ቀዳሚ ዓላማዬ ሲሆን ይህንንም ለማከናወን ከጠዋት ጀምሮ እስከ ምሳ ሰዓት ድረስ ስሰራ ቆየው። ከፕሮግራሞቼ መካከል የጎዳና ልጆችን የወሬ ትምህርት ቤት ሂሳብ በመክፈልና አስፈላጊ የሆኑ ማቴሪያሎችን መግዛት ስለነበር እነሱ ጋር በመሄድ ሰጧቸው። እኔ እንጃ ብቻ እንዴት ብዬ አድርጌ መግለጽ እንደምችል ቃላት ያጥሩኛል። ምክንያቱም ከልጅነቴ ጀምሮ ያደገብኝ ለሰው ልጆች ደስታ መፍጠርና ደስ ማሰኘት የመሰለ ነገር እንደሌለ በመረዳት ይመስለኛል። ለማንኛውም የሱ ፍቃድ ሆነ። ጊዜው ደግሞ መሸሸት ሲል ያው እንደተለመደው ከጌዲዮን ጋር ጥሩ የፍቅር ጊዜ ያሳልፈን ዝርዝሩን ከመጻፍ ይልቅ ባጭሩ ሁልጊዜ ባገኘሁት ብዬ ማለፍን እመርጣለሁ። የጌዲ ልደት አንድ ቀን ይቀረዋል። ይህም ቀን በህይወት ዘመኔ ትላልቅ ነገሮችን ከማከናወናቸው ቀናት አንዱ ሊሆንልኝ ስለሚችል ሰርፕራይዝ በማድረግ ወጣለሁ ብዬ አስባለሁ። በአጠቃላይ ሁኔታዎች ሁሉ አካሄዳቸው እያማሩልኝ ነውና ደስታዬ ልክ የለውም። ከዛሬ ይልቅ ደግሞ ነገ ብዙ ጥሩ ነገሮች እንደማገኝና እንደማይም ተስፋ አደርጋለሁ።